አጸደ ራሷን ፈንክታ ወደ ቤት ገብታ እንደነበር እናስታውሳለን በባለፈው ክፍል። ሆኖም ግን ሀብልም ሆነች እስክንድር አልተቀበሏትም። ይሄም ሌላኛው ሴራሽ ነው ብለው አስበዋል። ያው መነንም ልታረገው ትችላለች፣ አላመኗትም። ግን አጸደም ተንኮለኛ እንደሆነች ስላወቁ እናቴ እንደዚህ አታደርግሽም ብላ ሀብልም ፊት ለፊት በእስክንድር ፊት ተናግራለች። እስክንድርም አስጠንቅቋታል። ከዚህ በኋላ ብትጠነቀቅ ይሻልሻል ብሏታል። አጸደም እና ምን ልታደርገኝ ነው? እንደ መነን ከቤት ልታስወጣኝ ነው በምትለው ሰዓትም አይቀርልሽም አይነት መልስ አስተላልፎላታል። የእዝራ ነገር ግን እኔም ብቻ ነው ወይስ እናንተንም ገርሟችኋል? ማለት ሜርሲ ሊጠይቃት መሄዱ ራሱ ገርሞኛል። እህቱ ናት ግን እስክንድር በጆሮ ሰምቷል፣ አባቱ በጆሮ ሰምቷል። እሷ ከገደለላት ሰው ከቢኒያም ጋር ስታወራ በቃ የተስተካከለ ኢንፎርሜሽን አባትየው ስለደረሰው ነው ለፖሊስም አሳልፎ ሰጥቷት የነበረው። እና አባቱን ያላመነው ወይስ ደግሞ ሀብልን ጠርጥሮ ነው? ብቻ ይገርማል ያለው ነገር። ሄዶ ሜርሲን ጠይቋታል። ሜርሲም ወንድሟን ለማሳመን ያላረገችው ነገር የለም። ነገሮችን ወደ ሀብል በቃ አበልን የበለጠ እንዳያምናት አስደርገዋለች። እሱም እህቱን ያመነ ይመስላል። አጸደ እንዳለችው አድርጋዋለች ማለት ነው። ቢኒያምን ፈልጋ አፈላልጋ አገኘችው። ከዛ ቢኒያም ማለት አንተ ነህ ስትለው አዎ ማነሽ አንቺ ይላታል። ከዛ ሜርሲን ታውቃታለህ ስትለው አላቃትም ማናት ሜርሲ ብሎ ሊሸሻት ሲል ምን ነው ተርበተበት? ሜርሲ እኮ ምህረት ማለት ነው፣ ለወንድም ለሴትም የሚሆን ስም ነው። ሴት መሆኗን በምን አወክ? ለማንኛውም እንደሳሰረች ታውቃለህ ወይ ስትለው ደነገጠ። ለካ ለዛ ነው ስልክ ስደውልላት ማታነሳው አለ። ያው እንዳወቀች ስላወቀ አክስቷ ነኝ ና ገባ መኪና ውስጥና እናውራ ስትለው ተከትሏት አምኗት ወደ መኪናው ገባ። አጸደም ያው እንዳሰበችው ስላደረገች ቀለል ብሏታል። እህቱ እንድትደውልለት ታደርጋለች። ከዛ እህቱም ወንድም ያድነኝ ባክ ከነዚህ አውሬዎች አውጣኝ ብላ በምትለው ሰዓት በቃ አጸደ አግታት እንደሆነ አወቀ ማለት ነው። ከዛ እህቴ ለኔ ስስጎኔ ናት፣ አንድ ነገር እንዳታደርጓት በሚላት ሰዓትም ምንም ፍራቻ አልተሰማትም። እንደውም ጭራሽ ማስፈራራት ጀመረች። እሱም የልብ መምተኛ ናት እህቴ ሲላት አሃ ለዛ ነዋ ትናንትና እኮ አጋቾቹ ሲይዟት ትንፋሿ እየተቆራረጠ ነው ልትሞትብን ነው ሲሉ ነበር አለችው። ያው ደካማ ጎኑ እንደሆነች ሜርሲም ስለነገረች ቀደም ብላ እሱም እህቴ እንዳትነኩብኝ ሲል በእህቱ ማስፈራራት ጀመረች። እና አንድ አማራጭ ነው ያለ እህትክንም በቃ እንትን ምትላት ሰዓት አሁን ነው ስትለው ምን ማለት ነው ይላታል። እሷም ሳታፈር ማለት ነው በቃ የገደልከው አንተ እንደሆንክ ለፖሊስ እጅህን ትሰጣለህ። ዞሮ ዞሪም ሜርሲን ብታመን መያዙ አይቀርም ገዳዩ እሱ ስለሆነ ሜርሲ ማዛው ቢሆን አይቀርለትም መታሰሩና በዚህ ሊያሳምኑት ይችላሉ ብዬ አስባለሁ። እናም ፈርቷል። ሁለተኛ እህቱንም እንትን ይሉበታል። መያዝ አለመያዙ ሳይሆን እህቱ እሱ ስስጎኑ ናት። እሱን ስላወቁ እህቱን እንዳይጎዱበት ሲል ሊያረገው ይችላል። ብቻ በጣም አደገኛ ናት አይደል አጸደ? አንዳንድ ሰው በቃ ያስፈራል እኮ። ከዛም በቃ ሀብል እንዳደረገችው ትናገራለች ትለዋለች። በጣም ይደነግጣል። ማለት ሀብል አዛው ሜርሲ ሳትሆን ሀብል አዛው እንደገደላት ማህደርን እንዲናገር ልታሳምነው ትሞክራለች። እሺ ይላት ይሆን? ሲያልቅ አያምራሉ። የመነን ነገርን እንዴት አያችሁት? ደጅ ላይ እንግዲህ እየተንከራተተች ነው። ሀብልንም አግኝታት በቃ ልጄ የቀበሌ ቤቱን ተወስዶብኛል፣ አንድ ቦታ ይገርኩ ተንከራተትኩኝ፣ እባክሽን እንደምንም ብለሽ እስክንድርን አሳመኝልኝ ትላታለች። ምክንያቱም ሀብልን ስለሚወዳት እሷ ካወራችሁ እሺ ይላል ብላ ስላሰበች በሀብል ልትጠቀምባት ትሞክራለች። ሀብልም ከዚህ በኋላ ያው የእንጀራ እናቱን ቦታ እንኳን ልሰጭኝ አልቻልሽም አይደለም የእናትነትን፣ ስለዚህ ከዚህ በኋላ እኔ እንደውም ከአንቺ ጋር መገናኘት አልፈልግም፣ እስክንድርንም ላሳምነው አልችልም ብላት ልክ እንደ እኔ ቢጤ ብር ሰታት ከዚህ በኋላ ከቸገረሽ ላገኝሽ ስለማልችል እንኪ እስክንድር የሰጠኝ ነው ለአንዳንድ ነገር ይሆንሻል ብላ ያላትን ፍራንክ አውጥታ ሰታት ትሄዳለች። መነንም ትናደዳለች። ታዲያ ይቺ ካጸደ በምን ትሻላለች? ጭራሽ እንደኔ ቢጤ ብር ሰታኝ ትሄዳለች ብላ ቂም ትይዝባታለች ማለት ነው። አቤት መነን የገባች ጊዜ ግን ተመልሳ ከገባች አጸደና ሀብልን መንቀራ እንደምታስወጣቸው ብቻ ሁሉ ነገር ወደ ራሷ እንደምታደርግ ያስታውቃል። እስክንድር ከተቀበላት ማለት ነው። እና እንደዛ ብላ በጣም ተናዳባታለች። ሀብልም ብሩን ሰጥታ ወደ ኋላ እንኳን ዞር አላየቻትም። ጥላት ሄደች። ድጋሜ ላገኝሽ አልፈልግም ብላት
እዝራ ግን አበዛው የምር አበዛው። በጣም እየተንጠባረረባት ነው ያለው። ሜርሲም የነገረችው ነገር ስላለ ሊያምናት አልቻለም። ያው መጀመሪያም ስለዋሸችው በቃ ሊቀበላት አልፈለገም። እቤት ውስጥ እንኳን ሲገናኙ ቡና ላፍላልክ ምግብ ብላ ስትለው አልፈልግም አይነት ነገር ይላታል። እስክንድርም ሁለቱን ለማስማማት ያውቃል። እውነታውን ስላወቀ ልጁም ስታወራ ትክክለኛውን ነገር በጆሮ ስለሰማ ለሀበል ያለው ነገር በቃ ትክክለኛ ነገር ነው። እስክንድርና ሁለቱን ለማቀራረብ በጣም ጥረት እያደረገ ነው ያለው። እዝራ ግን መጀመሪያ ስለሸወደችው ለገንዘብ ብለው ከእናቷ ጋር ተስማምታ እንደዛ ቤት እንደገባች ስላወቀ ጭራሽ የማህደር ገዳዩም እሷ ትመስለዋለች። ገብቷቸዋል። አንድ የስትዋሹት ሰውን 2-3 የምትዋሹት ነው የሚመስለው እና ሊያምናትም ሊቀበላትም አልፈለገም። በቃ እስክንድርም ሊያስማማ በሚሞክር ሰዓት በጣም ነው ፊት የሚነሳት። ሊያምናት እንዳልፈለገም ፊት ለፊት ነው እየነገራት ያለው። እስክንድር በእዝራ ምክንያት ግራ ገብቶታል። ምንድን ነው እያለ ያለው ብሎ ሀብልን በሚጠይቃት ሰዓት አታየውም እንዴ? ጭራሽ እኮ ነብሰ ገዳይ አድርጎ ነው የሚያስበኝ። እኔ እንደው ቢቀርብኝ ይሻለኛል፣ ከዚህ በሄድ ይሻለኛል ስትለው ተይ እንደዛ አትበይ፣ አዲሱ ቤታችን እኮ ልንገባ ነው። በአዲስ መንፈስ በአዲስ ነገር ነገሮች ይስተካከላሉ። እሱ እንኳን እንደ ሚስትነት ባይቀበልሽ እኔ እንደ መራትነት ተቀብዬሻለሁ። ስለዚህ ቀስ ብሎ ሁሉ ነገር ይስተካከላል ብሎ በቃ በጣም ነው ግን የወደዳት። አይገርምም? በጣም ነው ያመናት የወደዳት ሀብልን የእዝራ አባት። አጸደ ቢንያምን እንዳገኘችውና እህቱንም እንዳገተቻት ለሜርሲ ልትነግራት ወደ እስር ቤት ትሄዳለች። ሜርሲም እንዳልሽው አደረግሽው ብላ ትጠይቃታለች። ከዛ አጸደም አዎ በዛ ላይ ደግሞ ይስተካከላል ብላ ነው የምታምነው። ምክንያቱም ከምትዩ አንቺ ካልሽውን በላይ እህቱ ስስኮኑ ናት። በዛ ላይ የልብ ህመም ታማሚ ናት። ካንቺ ራሱ ተጨማሪ ፍራንክ ሲጠይቅሽ የነበረው እህቱን ለማሳከም ጎሎት ነው ብላ ስትነግራት እንደማዘንም አለች። ያዘነችለት ትመስላለች አይደለ ሜርሲ? ወይ ይሄንን እኮ አላቅም ነበር፣ ለዛ ነው እንደዛ ሲለኝ የነበረው ትላታለች። ከዛ ምን ነው አንቺ ሀብል ባንቺ ቦታ እንድትገባ አልፈለግሽም እንዴ ስትላት አይ እሱንማ እፈልጋለሁ ትላታለች። ግን የሀብልን መታሰር ብትፈልግም የቢንያም ነገር ትንሽ ያሳዘናት ትመስላለች አይደለ? በይ እንዳልኩሽ አድርጊ ትላታለች። ከዛ ሜርሲም ግን አሁን ቢንያም ስላወራ ብቻ ይሄ ቆቅ የሆነ መርማሪ የሚያምነው ይመስልሻል ትላታለች። አጸደም እንዴ ከአባትሽ እኮ የድምጽ ሰምቻለሁ ከሚል ማስረጃ ውጪ ሌላ ምንም ነገር የላቸውም። ስለዚህ ይሆናል ይስተካከላል ትላታለች። ሌላ ሀሳብ አለች ስትላት አይ ሌላ እንኳን ሀሳብ የለኝም፣ በቃ እህቱ ስስኮኑ ስለሆነች በዚህ ግን መጠቀም እንችላለን። ሀብልም ወደ እስር ቤት ትመጣለች፣ አንቺም ትወጫለሽ ብላ ታሳመናታለች። ሀብል ግን እዝራን በጣም ነው የምትወደው አይደለ? እንደዚህ እየተናገራት ገዳዩ አንቺ ልትሆኚ ትችያለሽም እያለ ጥርጣሬውን ፊት ለፊት እየነገራት ከዚህ እንድትሄድ ራሱ በደንብ እየነገራት በቃ በጣም እንዳፈቀረችው ያስታውቃል። እና ደግሞ በቃ ልጠብቅ እፈልጋለሁ ከጠላቶች እኔ መሄድ የለብኝም ትሏለች። እሱም ዋንደኛ ጠላት አንቺ ብትሆኚ ይላታል። እሷም አረባክተው እንደዚህ አትበል ምንም ቢሆን እኮ ሚስትክ ነኝ ስትለው አጨርሽ ይላታል። ይሄን ቃል ማለት በቃ እንደምታፈቅረው ፊት ለፊት አንደኛ ስለማፈቅረት ነው ይሄ ሁሉ ነገር እየተፈጠረ አብሬክ ያለውት ቢያንስ 80ችን እንኳን አልተቀደደም ሚስትክ ሆነኝ ስትለው እዝራም እሱን እውነትሽን ነው ሳሉል ሳላድር ይሄ 80ውን ነገር የውሸት 80ውን መቅደድ መቻል አለብኝ ይላታል። በዛ ላይ ደግሞ ለነገሩ እንኳን አንቺን እህቴን አብራኝ ተወልዳ ያደገችውን እህቴን እንኳን አላቃትም፣ እኔ ከአባቴ ውጪ ማናችሁንም ማመን እየፈራው ነው ብሎ ይላታል። ከዛ እሷም በቃ እኔ አባቱን ለማሳመን እንደምትሞክር ትነግረዋለች። እህቱ ከእስር ቤት እንድትወጣ ማለት ነው። ያለው መረጃ ሜርሲን ያሳሰረው የአባትየው ቃል ብቻ ስለሆነ እሱን እንዲተውት ልንገራቸው። ምክንያቱም በጣም እኮ አዝነዋል። እሳቸውን በር ዘግተው ስሟን እየጠሩ እያለቀሱ ነው። እሷ እስር ቤት በመሆኗ ደስተኛ የሆኑ ይመስልካል ትለዋለች ማለት ነው። ከዛ እሱም ድጋሜ ደግሞ ይመለስና እንዴት እንደዚህ ትያለሽ? የማህደርም ደም እንዲሁ በከንቱ እንዲቀር አልፈልግም፣ እውነተኛ ገዳዩ እንዲገኝ እፈልጋለሁ ይላል። እሱ አሁን የመሰለው ያለው ሜርሲ ሳትሆን ሀብል ናት የማህደር ገዳይ ብሎ ስላመነ ቅጣቷን እንድትቀበል እንግዲህ በቦሌም እያለ እየነገራት ነው ያለው። ቢንያም ለአጸደ ደውሎ እባክሽ እህቴን አንድ ያገናኝኝ ሲላት እሷም ስለ እህትህ አታስብ፣
ምንም አትሆንም፣ ግን አላገናኝክም። አሁን ቀጥታ ሄደክ እጅክን ስጥ ለፖሊስ። ከዛ ሜርሲን አይተካት እንኳን እንደማታክ ከዚህ በፊት ትናገራለክ። ከዛ በኋላ ሀብል አድርግ ብላክ እንደሆነ ትናገራለክ ስትለው ቢንያምም ለእህቱ ብሎ የገባበት ነገር ነው እንጂ ሲታይ የሆነ ነፍሰ ገዳይ እንኳን አይመስልምና እባክሽን አንቺ የምትፈልጊው ሜርሲ ነፃ እንድትወጣ ከሆነ እኔ ሆን ብዬ እንዳደረኩት ሴተኛ ማዳሪ ስለሆነች በግድ ተጋጭተን እንደገደልኳት ልናገር ሲል እሷም አልፈልግም፣ እኔ የምፈልገው ዋና ነገር ሀብልና አክስቷ መቀመቅ እንዲወርዱ ነው። ያክስቷን ነገር እንኳን ተወው እና እሷ ግን መግባት መቻል አለባት፣ ሀብል መታሰር አለባት፣ የምፈልገው እሱን ነው ትለዋለች። ቢንያምም እባክሽ ሌላ ወንጀል እንድሰራ አታድርጊኝ፣ ማለት ንጹህ ሰው እንድጎዳ አታድርጊኝ ብሎ ይላታል። እሷን በደካማ ጎኑ ትገባበታለች ማለት ነው። እህትክ አታሳዝንክም? ለእህትክ አትሻልክም? ከእህትክ እንዴት አይተካትም? አታውቃት ሴት ትበልጥብካለች። እኔ ደግሞ አለችው እህትክን ሙሉ ወጪዋን ሸፍኜ አሳክማታለሁ። አንተ ጋር ያለው ፍራንክም ለአንዳንድ ነገር ይሆንካል። በዛ ላይ ደግሞ እሳት የላሰ ጠበቃ ቀጥርልካለሁ፣ ቢያንስ የእስር ጊዜክን እንዲቀነስልክ አደርጋለሁ ትለዋለች። ያው እሱ መጀመሪያም ማህደርን የገደላት እህቱን ለማሳከም ሲል ስለሆነ በዚህም የሚስማማ ይመስላል። እሱም እሺ ብሏታል በመጨረሻ ማለት ነው፣ አሳምነዋለች። ምክንያቱም እህቱ እንድትድንለት ይፈልጋል። ለዛም ሲል ነው ወንጀል ውስጥ ገብቶ የነበረውና በጣም አደገኛው ማፊያ ናት አይደል አጸደ። በዚህም በዛም ብላ በደካማ ጎኑ ገብታ እህቱን አግታበት ሜርሲን ልታስለቅቃት ትችላለች። ምናልባት ግን መርማሪውም ደግሞ በጣም አባትየውን ስላመነው ምናልባት ላይለቃትም ይችላል። ቢንያምስ ወይ ራሴ ብቻ ነኝ ያደረኩት ብሎ እጁን ሊሰጥም ይችል ይሆናል፣ ማን ያውቃል። በሚቀጥለው ክፍል ምን እንደሚፈጠር አብረን የምናየው ይሆናል። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ኮሜንትም ጻፉልኝ። አመሰግናለሁ። ባይ ባይ።